ሰላም ሰላም ቤተሰብ ሰላማችሁ ይብዛልኝ። እዚህ ጋር የምታዩት እንግዲህ ቲማቲም ነው የምንሰራው ዛሬ ቁርሳችን። ቲማቲም በእንቁላል ማለት ነው። ቤት አዩን ይባላል በአረቦች። እንግዲህ ይሄንን ይመስላል። በመጀመሪያ ቲማቲሜን ቆረጥ አደረግኩኝና መጥበሻው ላይ ዘይት አደረግኩኝ። ትንሽ እንዲበስልልኝ ገልበጥ እያደረግኩኝ ነው ያለሁት። እንደምታዩት አልገለበጥ እያለችኝ እያስቸገረችኝ ነው ማለት ነው። እንግዲህ ገልበጥ አደረኳት፣ ግን በጣም ነው ስታስቸግረኝ የነበረ። በነገራችን ላይ በአንድ እጄ ስልኩን ይዤ ስለነበረ አይመችም ማለት ነው፣ በአንድ እጅ ስልክ ይዞ እንደዚህ መስራት። እንግዲህ ቲማቲማችን በስሏል። ትንሽዬ ጨውና ፍልፍል አስወድ ነስነስ አደርግበታለሁ። ካደረኩበት በኋላ እንግዲህ ፍልፍል አስወድና ጨው ነው እንደነገርኳችሁ። ከዛ ውጭ ሌላ ቅመም አልተጠቀምኩበትም። እንግዲህ ጨዋችንም ተጨመረበት። ከዛን እንቁላሉን ነው የማደርግበት ማለት ነው። አሁን እንቁላሉን ብቻ መጨመር ነው የሚቀረኝ። እንቁላሉን ሰበር አደርግበታለሁ ማለት ነው ቤተሰብ። ያው እንቁላሉን አንድ 3 እንቁላል ብቻ ነው የተጠቀምኩት እኔ ቁርስ ስለሆነ ብዙ ሰው ስለማይበላ 3ቱን እንቁላል ነው የተጠቀምኳት። እጁት አሁንም ጨውና ፍልፍል አስወድ ነስነስ እናደርግበታለን። ከዛ ክድን አድርገን ለ10 ደቂቃ ብናቆይም ብዙም ጊዜ አይፈልግም። ይህንን ይመስላል ቤተሰብ። ያበደ እንቁላል ነው የተሰራ። ደስ የሚል ይጣፍጣል። ቀለል ያለ ነው እና ሰርታችሁ ብሉ በቤታችሁ እና በጣም ነው ደስ የሚለው፣ ይጣፍጣል። እኔን ይመቸኛል። ብዙ ጊዜ ሰርቼ ነው የምበላ ማለት ነው። ለራሴም ልጆቼም ይበሉታል፣ አረቦቹም እንደዛው ይወዱታል ማለት ነው። አሁን ጨውንም ፍልፍል አስወድንም ጨመርኩበት። ይህንን ይመስላል። ከደንኩኝ። ከዛ የተወሰነ ሰዓት አስቀመጥኩኝ። ዋው ይሄንን ይመስላል ቤተሰብ። ቪዲዮ ከተመቻችሁ ሰብስክራይብ፣ በኮሜንት ስር ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ ስለምትከታተሉኝ ሁሉ። ባይ ባይ። እወዳችኋለሁ ሁላችሁንም።